አንተ ብቻ ጥርስ ላውጣላችሁ ጸጉር የማስተካከል ኃይሌም ተዳከመ ብላችሁ አረቄ ቤት አስገባችሁ ገብቷችኋል። እንቁላሉን አይደለም የያዘው እዚህ ጋር ነው። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? አላችሁ? ዛሬም እንደተለመደው ሳምንቱ ሶሻል ሚዲያ ላይ ሲያጨናንቁ የነበሩትን የተመረጡ ቪዲዮዎች ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ላይክ በማድረግ ብዙ ሰው ጋር እንዲደርስልኝ ግን ለራሴ ነው ማረገው። ምን አስበህ ነው? ይህን ያህል ውሃ የመድፋት ፍቅር የራበሰበሳት በቃ አልጨውትም ማለት ግፋና ስቴን ብሬ ትችላለህ። በቃ ያብዳ ሰም ማለት ነው። እኔም ጓደኞቼ ላይ ሞክረዋለሁ። ሞክሩት ሁላችሁ። ሊጀምር ነው። ተደበቅ በእናትሽ። ይኸውልህ ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ አንድ ሁለት አክሽን። ያዘው አንተ በቃሉ ያዘው ጆኒ እንኩራይታ ያዘው ልቀቀኝ። ምንድን ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚህ ነው ስልክ እያወራ ስራ ይዤ ነው መጣሁ። መጣሁ ያዘው ልቀቀኝ። እኔ መሰለኝ ስክሪፕት ነው፣ ግን ደግሞ ያበደ ስክሪፕት ነው። ይመቻቸው፣ ትችላላችሁ። ሰላም ተመልካቾቻችን እንደምናላችሁ። እስቲ ስለ ኑሮ አንዳንድ ነገሮችን መንገደኞችን እየጠየቅን ነው ማለት ነው። እዚህ ጋር አንድ ወጣት አግኝቻለሁ። ኑሮ እንዴት ነው አባቴ? ኑሮ ሽንኩርት ያበደ ነው በጣም እሳት ሆነ። በጣም ያበደ ነው። ብሶቷን ተናገረላት። እንዲህ ነው እኮ በቃ ሰውም ለቅሶ ቤት ሄዶ ሁሉም የሚያለቅሰው አዝኖ ብቻ እንዳይመስላችሁ ኑሮ ነው። አቼን ነው ጊዮርጊስ አስቸፋሪ የጥንት ናት እኮ። የት ነው ደግሞ እንደዚህ አይነት መሰሉ ነገር አራደው አቆማችሁ። ቆይ ፈጣሪ መፍራት አቆማችሁ። ወዴት ነሽ? አንዴ ኖሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። ቤት ነው። አዎ ያበይ እኮ አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ አየሁት። ኧረ ቲቪ ላይ በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣት። ጸጉራቸው ብቻ ነው የምቆርጣቸው። ፌዳት ኤአይ ነው። እሺ በእናትህ አንተ ብቻ ጥርስ ላውጣላችሁ። ጸጉር የማስተካከል ፍቅር ናቲ እኮ ኖርማል ጸጉር የማስተካከል ፍቅሩ ነው እንጂ ፌመሶችን ፈልጎ አይደለም። ያሳይ ቃሉ ፑቲክ አረ ምን እሺ ነው የምር ነው የሰበረው። አልገባኝም ለምን ብቻ ቲክቶክ ላይ ለመፈመስ ላይክ ምናምን ለማግኘት እንደሆነ እንዴ። ባጃጅ ስንት ገብቷል? ቆይ ምንድን ነው አይሰበርም እንዴ?
ድምፁ ከየት ነው? ገብቷቸዋል። እንቁላሉን አይደለም የያዘው እዚህ ጋር ነው። ቆይ ግን በልጅነታችሁ ምናምን ማለት ነው ውጪ የሸናችሁ መስሏችሁ አልጋ ላይ ምናምን የሸናችሁ የላችሁ? ካላችሁ አለን ብሉ። እኔ እዚህ ጋር አለው ኃይሌም ተዳከመ ብላችሁ አረቄ ቤት አስገባችሁ። ኧረ ወዴት ላግኝሽ አንቺኔ አዝመናለሽ። ምን አሁን አረቄ ቤት ደቅ ብላ ማለት ነው እነ ሜሲ እነ ሃላንድ ምናምን ደቅ ብላ ያለ በቃ ምን ማድረግ ይችላል? ምን ቺሎሚ እነዚህ ጠርሙሶች ውስጥ አድርጌ ካላወቅ አንድ ሳምንት ማሚ ጋር ጥዬ እሄዳለሁ። እዚህ ውጭ ድረስ አንድ ወር አደርግልሻለሁ። ኧረ እንዳትበይ ችግር የለውም። ካላወቅ ታያለማ። አንቺ አይታይም እኮ አይታይም። እስቲ ፈልግ። ወይኔ ለአንድ ወር እኔ ጋር ብቻዬን አንድ ወር ሙሉ ብቻዬን ትሽ ይሄን አልታዩ ነው። ይሄን ያህል ሚስት ሰልችታለች። ይጅልኝ ነው በግልጽ አልነግራትም። ከፊትም ከኋላም ተኮሳትረት ችሏል። እስማ ሊዮማጅራ በመድኃኒያ ይውጥ በሬ ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው ጎበዝ። ምን እናድርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይሄን አካውንት ፎሎ አድርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም። ናበታ ናገር ጽና ለወገን መከታ